አለ እሺ እንዴት ነው? አለ ነው። ወዲህ በሉ። ምን እንደለጋሽ ሀገራት ወዲህ በሉ ብለው ሰው ያሳብራሉ። እርሶ ኪስ ያለው ገንዘብ ከእርሶ ጋር በጣም ከመላመዱ የተነሳ የጂክ መቀመጫ ሳይ ነው ዘሎ የሚወጣው። ልክ እንዳንተ እያየ እየተመኘ የአይን ሻወር ከሚሆንብህ ወጣ ታደርግናል። የሚገባው ጠብጠብ ታደርጋለህ። እኛ እኮ ወጣትነታችን ነው ሀብታችን። እንደ ዳዲዎቹ ለቺክ ገንዘብ አያስፈልግም። ጠጋ ብለን ዘመናዊ ጭዌ ጠብ አድርገን በመልካችን አማለን ነው የምንበለው። ተስፋዬ አንተ ግን ወጣት ነህ፣ የሌባ ጣት ነው። አንተ ሹል፣ በዚህ ሹል ሰውነት የትኛዋን ቺክ ልጠብስ ትችላለህ? ኧረ እችኛዋ ናት ብዬ ሳሳየሁት አጣብሰኝ ሌለው ታባኑ አለ። ተው አንተ እኔ ነኝ አንተ የጠበስካትን ቺክ ወሬ የምጠብሰው? ስማ ደረጃህን እወቅ። ደረጃ የሚባል ነገር አለ፣ ክላስ የሚባል ነገር አለ። ኦኬ ሃይ ክላስ፣ ሎ ክላስ የሚባል ነገር አለ። ኦኬ ስማ ደግሞ ልምከርህ፣ አጎል እንጠራራለሁ ብለህ ሽንጥህ እንዳይበጠስ ጧ ብሎ አላሳሶት። በእርጅና የሳሳ ሽንጥ ነው የሚበጠሰው። ያ ሽንጣችንም ወገባችንም ምናችንም ገና ትኩስ ነው። ትኩስ እውነትህን ነው ተስፍዬ። አይ ተስፉ፣ ከአንተ የሰውነት ክፍል ትኩስ የሆነው አንድ ነገር ብቻ እኮ ነው፣ እሱም ሽንትህ ነው። እና ሽንቴ እኮ ትኩስ የሆነው ውስጤ ትኩስ ስለሆነ አይደል እንዴ? ውይ አይደለም፣ ውስጥ ያለው ችግር አፈልቶት እኮ ነው። አያቶ ኃይሉ አሁን ባልጠፋ ነገር እንደው በሽንት ይቀናል ወይ? በማንቆርቆሪያ አምጡልኝና አፍልቼ ላምጣለሁ። እኔ በአንተ ቀንቼ እንደው ቢቀና በአንተ ሽንት ይቀናል? ምን ሰውነት አለህና አሁን ሂድና ሽና ብትባል አንድ የረባ ፈሳሽ አውጣትም እንቱ እጅት። ኧረ የኔ ሽንት ጎርፍን ገረመው የሚባለው ብሎ እውነት በኋላ ያለ ሜትሮሎጂ ትንበያ ሸዋ አረገ ለቅቄው የአደጋ መከላከልና ዝግጁነት ኮሚሽን ሳይመጣ ከግንፍሌ ወንዝ ጋር እንዳልቀላቅለው። ግንፍሌ የሚገባ ካንተ የወጣ ኧረ ከዚህ ሰውነት አታሰቀኝ አለች ቲናዬ። ለካ እናትህ እነ ቲና እነ ኪኪ እነ ሚሚ እነ ማሚ የሚባሉ ስሞች እናንተ ራዳር ውስጥ አልገቡም ገና። የእናንተ ሰፈር እነ ከበቡሽ ደበቡሽ ከማናንሼ እና ወዘተረፈ እንደዚህ እንግዲህ ምን ልረዳ አልችልም። በዚህች ተንቀሳቀስ ኦኬ።